የፌዴራሉ መንግስት ከፋኖ ኃይሎች ጋር በድብቅ ድርድር እያካሄደ መሆኑ ተረጋግጧል። ድርድሩ እየተካሄደ የሚገኘው በኬንያ ዋና ከተማ ናይሮቢ መሆኑም ታውቋል። ስለ ናይሮቢው የፋኖ ኃይሎች ድርድር ግን መንግስት በሚስጥር ጉዳዩን ለመያዝ የፈለገ ቢሆንም መረጃው ሾልኮ ወጥቷል። የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ የአማራ ወጣቶች ጽንፈኛውን ኃይል ተከላከሉ የሚል የክተት ጥሪ ባቀረቡበት በዚህ ወቅት መንግስት ከፋኖ ኃይሎች ጋር ድርድር መጀመሩ ተረጋግጧል። ለመሆኑ በዚህ ድርድር ፋኖን ወክለው የተገኙት የፋኖ አመራሮች እነማን ናቸው? አብራችሁን ደቂቃዎችን ስታሳልፉ ዝርዝር ነጥቦችን የምትሰሙ ይሆናል። ወዲህ ደግሞ የፌዴራሉ መንግስት አይቀሬው ጦርነት እንደማይቀር ይፋ ማድረጉን ተከትሎ የህወሓት ከፍተኛ ጀነራሎች ወደ ግንባር መሰማራታቸው ተረጋግጧል። ህወሓት በአምስት ወሳኝ ግንባሮች ጦርነቱን ለመክፈት በተጠንቀቅ ላይ መሆኑ ታውቋል። ይሁን እንጂ በዚህ ጦርነት ዋነኛ ዘዋሪ እንደሆነች በሚገለጽላትና የህወሓት ኃይሎችን እንዲሁም የፋኖ ታጣቂዎችን በማስታጠቅና ወታደራዊ ስልጠናዎችን በመስጠት የምትወነጀለው ኤሪትሪያን በሚመለከት አዲስ መረጃ ወጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድንና የኤሪትሪያውን ፕሬዚደንት ኢሳያስ አፈወርቂን ለማደራደር አሜሪካ እጇን ማስገባቷ ታውቋል። በሌላ በኩል ሰበር የተባለው መረጃም ወጥቷል። አንድ ከፍተኛ ጄኔራል ሀገር ጥለው ኮብልለዋል። ማናቸው? ዝርዝር መረጃዎችን ከታማኝ ምንጮች አሰባስበናል። ለወቅታዊ አዳዲስና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ በትናንትናው ዕለት ህልፈቱ የተሰማው የአርቲስት ሰማኝ በለው አሟሟት ይመርመር ይጣራልን፣ ማብራሪያ እንጠብቃለን። ይህንን ነገር በቸልታ የምናየው ጉዳይ አይደለም። ለሞት ያበቃው የጤና ችግር ይብራራልን የሚል ጥያቄ ከወዳጆቹና አድናቂዎቹ ተነስቷል። አርቲስት ሰማኝ በለው ባለፉት ጥቂት ወራት ግሎው ኢትዮ ተርኪ ወደ ተባለ ድርጅት ሄጄ የክብደት መቀነስ ህክምና በመከታተል ላይ ነኝ ያለ ሲሆን በየጊዜው ያስመዘገበውን የክብደት ለውጥ እያሳየና ድርጅቱንም በሶሻል ሚዲያ ላይ ሲያስተዋውቅ መቆየቱ ይታወሳል። በጤናው ላይ ከፍተኛ የሆነ መሻሻል እየታየ መሆኑ የተገለጸለት ድምፃዊው ሰማኝ በለው በድንገት ማለፉ በትናንትናው ዕለት ሰኔ 8 ቀን 2018 ዓ.ም ይፋ ተደርጓል። ይህንን ተከትሎ እንዴት ሊሆን ቻለ የሚል ጥያቄዎች በርክተዋል። አርቲስት ሰማኝ በለው ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይንስ መድኃኒቱ ራሱ ጎርቶት ነው? አሊያስ ደግሞ በህመም ምክንያት እየተከሰተ የነበረውን የክብደት መቀነስ ነው ልክ በህክምና ክትትል የተገኘ ስኬት አስመስለው ማስታወቂያ ሲሰሩበት እና ሌሎችንም ሊያጠምዱ ሲሯሯጡ የከረሙት የሚሉ ጥያቄዎችም አይለው ቀርበዋል። ይህንን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግር ይብራራልን የሚል ጥያቄ በወዳጅ ዘመዶቹ ቀርቧል። የአንጋፋው ድምፃዊ ሰማኝ በለው ህልፈት በትናንትናው ዕለት የተሰማ ሲሆን በዛሬው ዕለት ሰኔ 9 ቀን 2018 ዓ.ም ግብዓተ መሬቱ ይፈጸማል። ወደ አበይት መረጃችን ስናልፍ በሰሜኑ የአገሪቱ ክፍል የተፈጠረው የፖለቲካ ትኩሳት ወደ ከፋ ትርምስ እያመራ መሆኑ እየተገለጸ ይገኛል። በአማራ ክልል ላለፉት 3 ዓመታት የቀጠለው የፋኖ ትግል እንዲሁም በትግራይ ክልል የህወሓት ኃይሎች ከመንግስት ጋር የገቡበት የፖለቲካ ሽኩቻም ወደ ጦርነት ሊሸጋገር መሆኑ እየተገለጸ ይገኛል። አለፍ ሲልም የፌዴራሉ መንግስት ከኤርትራ ጋር የገባበት ውጥረት የአፍሪካ ቀንድን ወደ ለየለት ትርምስ የሚከት ቀውስን ሊያስከትል እንደሚችል ዓለም አቀፋዊ ስጋትን ፈጥሯል። በዚህ መሃል በራያ ከባድ መረጃ ተሰምቷል። ራዩማ ዲሞክራሲያዊ ፓርቲ የህወሓትና የፋኖ ታጣቂዎች በፈጸሙት ጥቃት 3 የራያ ተወላጆች ተገድለዋል ሲል ወንጅሏል። ፓርቲው የራያ የሀገር ሽማግሌና የራያ ምልክት ናቸው ያላቸው በሬ ተኩዬ ባለፈው ግንቦት 25 ቀን ደረቤ ኢያሱ የተባሉ ወጣት ሰኔ 2 ቀን እንዲሁም ጥጋቡ ፈንታዬ የተባለ ወጣት ሰኔ 6 ቀን መገደላቸውን ትናንት ማምሻውን ባወጣው መግለጫ አስታውቋል። እነዚህ ኃይሎች በራያ ተወላጆች ላይ የተቀናጀ የዘር ማጽዳት ወንጀል እየፈጸሙ ነው ሲል የከሰሰው ፓርቲው
የቡድኖቹ ታጣቂዎች በአካባቢው በቅንጅታዊ ዘመቻ ግድያ፣ አፈና፣ ዘረፋ፣ ማፈናቀል፣ ድብደባና የማሸማቀቅ ድርጊቶችን እየፈጸሙ ይገኛሉ ሲልም ወንጅሏል። ፓርቲው ለችግሩ መፍትሄ እንዲሰጠው ለመንግስትና ለኢትዮጵያ ሰብአዊ መብቶች ኮሚሽን ማመልከቱን ገልጾ እስካሁን ግን ምንም አይነት አዎንታዊ ምላሽ እንዳላገኘ፣ መንግስታዊ ኃላፊነትን የመወጣት ተግባር እንዳልተተገበረ በመግለጽም ኮንኗል። በሌላ መረጃ የፌዴራሉ መንግስት ከፋኖ ኃይሎች ጋር በድብቅ ድርድር እያካሄደ መሆኑ ተረጋግጧል። ድርድሩ እየተካሄደ የሚገኘው በኬንያ ርዕሰ መዲና ናይሮቢ መሆኑ ተረጋግጧል። ስለ ናይሮቢው የፋኖ ኃይሎች ድርድር መንግስት በሚስጥር ጉዳዩን ለመያዝ የፈለገ ቢሆንም መረጃው ሾልኮ ወጥቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የአማራ ወጣቶች ጽንፈኛውን ኃይል ተከላከሉ የሚል የክተት ጥሪ ባቀረቡበት በዚህ ወቅት ነው መንግስት ከፋኖ ኃይሎች ጋር ድርድር መጀመሩ የተገለጸው። ለመሆኑ በዚህ ድርድር ፋኖን ወክለው የተገኙት የፋኖ አመራሮች እነማን ናቸው የሚለው የበርካቶች ጥያቄ ሲሆን የመረጃ ምንጮቻችን በስም ያልጠቀሷቸው ከፍተኛ የፋኖ አመራሮች በድርድሩ እየተሳተፉ መሆኑ ታውቋል። ምናልባትም ዘመነ ካሴ አሊያም አስረስማረ ዳምጤን ሳይገኙበት እንዳልቀረም ተጠቁሟል። ወዲህ ደግሞ የፌዴራሉ መንግስት አይቀሬው ጦርነት እንደሚቀጥል ይፋ ማድረጉን ተከትሎ የህወሓት ከፍተኛ ጀነራሎች ወደ ግንባር መሰማራታቸው ታውቋል። ህወሓት በ5 ወሳኝ ግንባሮች ጦርነቱን ለመክፈት በተጠንቀቅ ላይ መሆኑ ተረጋግጧል። ይሁን እንጂ በዚህ ጦርነት ዋነኛ ዘዋሪ እንደሆነች በሚገለጽላትና የህወሓት ኃይሎች እንዲሁም የፋኖ ታጣቂዎችን በማስታጠቅና ወታደራዊ ስልጠናዎችን በመስጠት የምትወነጀለው ኤሪትሪያን በሚመለከት አዲስ መረጃ ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድንና ኢሳያስ አፈወርቂን ለማደራደር አሜሪካ ጣልቃ መግባቷ ተሰምቷል። አንድ ከፍተኛ የህወሓት ጀነራልም ከባድ መረጃዎችን ይዘው ወደ አሜሪካ መኮብለላቸው ተረጋግጧል። ክቡራን ተከታታዮቻችን ይህንን ጉዳይ በሚመለከት ተጨማሪ መረጃዎችን እያሰባሰብን ሲሆን መረጃዎቹ እንደተጠናቀሩ ወደ እናንተ የምናደርስ ይሆናል። የሰዓቱን መረጃ በዚህ አበቃን። ለታማኝና አዳዲስ ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።